ታዲያ እባክሽ ልቤን ጠብቂ። ወዲያ ወዲህ እያልሽ ልቤን አትስበሪ። እሺ በቃ ወዴት ቀሩ እነዚህ ልጆች? ሰላም እንዴት ናችሁ? ውድ አድማጭ ተመልካቾቼ በዓለም ዙሪያ ያላችሁ በቅድሚያ ለቻናሉ አዳዲስ የሆናችሁ ሰብስክራይብ በማድረግ አበረታቱኝ። እንዲሁም ደግሞ ቪዲዮ ላይክ ሸር አድርጉልኝ ማለት ነው። ሰራተኛዋ አደይ ድራማ ሁላችንም በጉጉት የምንጠብቀው እንዲሁም ብዙ አስተማሪና አስገራሚ ትዕይንት የምናይበት ዛሬም አዳዲስ ትዕይንቶችን ይዘን መጥተናል። አደይና ዴብ ከምን ደረሱ? ኪንጎና ቅምጥል እንዲሁም የሌሊና የባቡሬ ጉዳይ፣ የዶክተርስ ጉዳይ፣ ስለ አደይና ስለ ሌሊ የሚያስበው ቤዛ ላይስ ምን ተፈጠረ? ፍቅር ምን ገጠማት? አብረን የምናየው ይሆናል። ፍቅር ዛሬ ላይ የታገተችው እንግዲህ በቤዛ ወንድም አማካኝነት አፈቅሬሻለሁ ወድጄሻለሁ በሚላት ወንድ አስገድዶ ከትምህርት ቤት ስትወጣ ጠብቆ እንግዲህ የኔ ፍቅር ሲላትም እሷም ቢሆን በጣም እየተናደደች ነው። ልቀቀኝ ልሄድ ብትለውም እሱ ግን አለቅሽም ወደሽ ሳይሆን በግድሽ የኔን ሀሳብ ማዳመጥና መረዳት እንዲሁም ጥያቄ መቀበል አለብሽ እያላት ነው። ፍቅር ባትፈልግም እንኳን እንግዲህ ወደ አንድ ቦታ ይዟት ሂዷል። አሹም ደግሞ ከቤት እሷን ሊቀበላት ያው እንደሚከታተላትና የማትፈልገው ሰው ሊያግታት እንደፈለገ ለእናቷ ቀድማ ስለነገረች የአሸናፊ ሁለተኛ ስራው ፍቅርን ማመላለስ እንደሆነ ሁላችንም ተመልክተነዋል። ሆኖም ግን ዛሬ ላይ አላዳናትም፣ ሲሄድም አላገኛትም። ጠብቋት ነበር። ቀድማ ወጣ እንግዲህ ዳኒ ይዟት ሄዷል ማለት ነው። አድማጭ ተመልካቾቼ፣ በሌላ በኩል የዶክተሩ ጉዳይ ደግሞ እንግዲህ ዶክተሩ ዛሬ ላይ አደይን ይወዳታል፣ ያፈቅራታል። ይሄ ሀቅ ነው። ነገር ግን ደግሞ በሌሊ ምክንያት እያደረገ ነው የሚያወራት። ሌሊን ያው ሕክምና እየተከታተለች ስለሆነ ሕክምና ማድረግ አለብሽ፣ ቀጠሮ ቀን እንዳትረሱ አብራችሁኑ እያለ እሷን ጠዋት ማታ ማየት ስራው ሆኗል። ከራሱ ጋርም እንዴት መረጋጋት እንዳለበት ለራሱ ምክር ሲሰጥም ተመልክተነዋል። ቤዛን ዶክተሩ ዛሬ ላይ ዶክመንቷን ይዛ ሄዳ በድርጅት ቅጠረኝ በማለት ጥያቄ ስታቀርብ ዶክመንቷን ካየ በኋላ የተሻለ ስራ እድል እስከምታገኝ በዚህ ድርጅት ውስጥ ትሰሪያለሽ፣ የመስራት እድሉ ገጥሞሻል፣ ከዚህ በኋላ ተቀጥረሻል ብሎም እንግዲህ የስራ እድል ሰጥቷታል። ቤዛ ከወትሮ በተለየ በጣም በደስታ ተመልክተናታል። የቤዛ በዶክተሩ ሆስፒታል ውስጥ የመቀጠሯ ምናልባት ዛሬ ላይ ሌሊ ሚስጥር አድርጋ ያለባትን የደም ካንሰር በሽታ ለባቡሬ ያልነግረውም ከዚህ በላይ ይጨነቃል። እህቱና እናቱን ማስተዳደርና ማሰብ ያለበት ሰው ነው። ስለዚህ እኔ ሶስተኛ አልደረብም በማለት ለሱም በማሰብ ደግሞ ቢርቀኝ የሚልም ስጋትና ፍርሃት ስላለ እሱ ላይም እንግዲህ አስባ ይመስለናል አልነግረውም ብላ ያዘችው ሚስጥር። ቤዛ በዛ እንግዲህ መስሪያ ቤት ውስጥ ስትቀጠር የሕክምና ዶክመንቶችን ማገላበጥና ማየቷ የማይቀር ነው። ስለዚህ ደግሞ ወይም ደግሞ እሷ ተቀጥራ በዛ ቢሮ ውስጥ ስትቀመጥ አሁን ላይ ልታገኛት ልታያት የምችለው ደግሞ ለሕክምና ስትመላለስ ሌሊንና አደይን ነው። ስለዚህ ሚስጥሩን ልታወጣባቸው ትችላለች። ቀድማ ማሳወቋ ጥሩ ነው ብለን ነው የምናስብ። በእርግጥ ዛሬ ላይ ባቡሬ ተከታትሏቸው እስከ ቢሮ እስከ ሕክምና ተቋም አብሮ ስለሄዳ እውነታውን ካላወቀ እንደማይወጣ ነው የምንገምተው። እልህም ይዞታል፣ ተናዷልም። ከሱ ደብቃ የምታደርገው ነገር ሁሉ እያበሳጨው ነው። ትክክለኛ አለውሽ በህይወትሽ ብሎም ደግሞም የራሱ ሰው አድርጎ የሚያስባት ሌሊ ለሱ ድብቅ ስትሆንበት ግራ ገብቶታል። ነገር ግን እውነታው ዛሬ ይወጣል ብለን ነው የምናስብ። እኛም ብትነግረው ብለን ነው የምናስበው። ማንም ሰው በክፉ ጊዜያችሁም በመልካሙ ጊዜ አለኝ የምትሉት ሰው ካለ ስለ እናንተ አብዝቶ ተጨንቆ እኛ ደግሞ የምንደብቀው ከሆነ የባሰ እንደውም እውነታውን ሲያውቁ ራሱ ብዙ አይነት አመለካከት ይኖራል በእውኑ ዓለምን ማለት ነው አይደለም የድራማው ላይ። ስለዚህ የድራማው ላይ ልናየው ልንመለከተው ልንማርበት የምንችለው ነገር አንዳንድ ጊዜ ድብቅ ማድረግ የሌሉብን ነገሮች ሁሉ ድብቅ ማድረጉ ያን ያክል አስፈላጊ ነው ብለን አናስብም። ሌሊ መናገር አለባት። ሌላው የዴቭና አደይ ጉዳይ ደግሞ ዴቭ ዛሬ ላይ በጣም በንዴት ነው ጥያቄዎችን ያነሳው። መቀበል አለብሽ መጋባት አለብን የሚል
በተደጋጋሚ ከስሜታዊ ሆኖ እየተናገራት ነው። አደይም ቢሆን ተናዳበታለች። ነገር ግን ልትረዳኝ ሞክር። አሁን ላይ እኔ ስለ ራሴ በደንብ አድርጌ እንደገና የወሰንኩት ውሳኔ ትክክል ነው አይደለም የሚለውን ላይበት የሚገባ ጊዜ ልሰጠኝ ይገባል። አባቴም እሺ ብሎ መስማማቱ ለእኔ ስቲል እንኳን እያስደመመኝ ነው። ክፉ ነገር አስቦ ቢሆንስ የሚል በእርግጥ አባትየው ከልቡ ነው። ምክንያቱም ደግሞ ከውጭ የመጣ ዲያስፖራ ነው ሲባል ሄደና ባለሀብት ልጅ ይሆናል የሚል ግምት ስላለው እንግዲህ በወንድሙ በኩል በአጎቷ በኩል ወደ እናቷ ሽምግልና ተደጋጋሚ እየተላከም ታይተናል። እናትየዋም ቢሆኑ እያንገራገሩ ነው። አደይን ይሁን ደግሞ ብርሃኔን በደንብ ግልጽ ተደርጎም አልተነገራቸውም። ስለዚህ ዛሬ ላይ እንግዲህ እናትየዋ ነገሮቹ ጥያቄዎቹን እንግዲህ ትቀበላለች ብሎ ነው። በተለይ እውነታውን ስታቅ ትቀበላለች። ነገር ግን ደግሞ የአደይ ወደ ኋላ ማለትና አልፈልግም ባይነት ደግሞ ለዴብ ሌላ ስጋት ሆኖበታል። ልቤን ጠብቂ ፈርቻለሁ፣ ለምንድን ነው እንደዚህ የምትይኝ እያላት ነው። እሷ ደግሞ ልትረዳኝ ተሞክር፣ እኔ አሁን ላይ ለሌሊ ብቻ ነው ጊዜን የምሰጥ ብላ ለጓደኛዋ አስበልጣ እንግዲህ ተመልክተናታል። ለሊ ደግሞ በእኔ ምክንያት የእናንተ ህይወት እንዲበላሽ አልፈልግም ጓደኛዬ መስዋዕት እንድትሆኝልኝ ብትላትም ነገር ግን እሷ ለሊ ከማለት ውጭ ለዴብ ብዙም አሁን ላይ ምናያት ፍቅርም እንደሌላት ሁሉ የተረዳ ነው። በፍቅር ደግሞ በሌላ በኩል አሁን እገታ ላይ ሆና እንጂ ይህን ድርጊት እና ይህን ሁኔታ ብሰማ ለእሷ ትልቅ እድል እየከፈተላት መጥቷል። ምክንያቱም አደይ አንተን ላይ ጥቅም እንጂ አታፈቅርህም የሚል ነገሮች በተደጋጋሚ እየነገረችው ነው ዴብን። ዴብ ደግሞ በፍጹም አገባታለሁ፣ ህልሜ ናት፣ አደይ የኔ ሚስት ናት እያለም ዛሬ ላይም አንቺ የኔ ሚስት ነች ሲላት ተደምጧል። ለምን አደይ ወደኋላ ማሸግሸግና ወደኋላ ነገሮችን ማጓተት ፈለገች? ስለዚህ ከዴብ ጋር የመሆናቸው እድል አሁን ላይ ክፍተት በጣም እየፈጠሩ ነው ማለት ነው። የፍቅር መጥፋት ሌላ ጦስ ይዞ ስለመጣ እናትየዋ በጣም ተጨንቃለች። ከአሹ ላይ በጣም ጮኻበታለች። ቤት ውስጥም የገባ ሰው እንደነበር አስገብታው በፍቃዷ እንደነበር ሁሉ እንደ ሩታ እያቀሳሰረች ነበረ። ነገር ግን እናትየዋ ለምን ሁሉ ሲሆን ለልጄን ሆነ ለእኔ ክብር እንደሌላችሁ ነው የተመለከትኩት በማለት እጅግ በጣም ተሰምቷ ስትናገር ተመልክተናታል። እንደዛ ማለት አይደለም እህትዬ፣ እኔ ነገሮችን ስላላየሁና ስላልሰማሁ ነው በደንብ በማለት አሹም ይቅርታ እየጠየቀ ነው። ልጁ የቤዛ ወንድም እንደሆነ ፍቅርን ይወስዳታል ተብሎ የተገመተው ልጄን በራሴ መንገድ ፈልጋታለሁ በማለት ወደ ቤዛ ስልክ ተደውሏል። ቤዛ እንግዲህ ስልኩን አንስታም ወደ ቤት እንድትመጣ ስላረገቻት ወደ ቤት ስትገባ ተመልክተናታል። ፍቅር በወንድሟ እጅ በማይሆን ቦታ ላይ ነው የወሰዳት። ነገር ግን ምንም አላረጋትም። ያው ዝሮ ዝሮ ከእሱ ጋር እንድትሆን ስለፈለገ ነው። ለክፋት አላሰባትም። ፍቅር ደግሞ እንደማትፈልገው ደጋግማ ነግረዋለች። ትመልሳለች በሰላም ብለን ነው የምናስበው። ሌላው ኪንጎ ስራ ተቀጥሯል። በፍቅር እናት አማካኝነት እንግዲህ ለቅምጥል ሌላ መልካም እድል ይዞላት መጥቷል። አብረ ይሆናሉ ብለን እናስባለን። አድማጭ ተመልካቾቼ ሰብስክራይብ በማድረግ ላይክ፣ ሼር እያደረጋችሁ ቪዲዮውን ቤተሰብ ሁኑ። አመሰግናለሁ።